እኔ ሉቃስ ነኝ። ሰላም ባለመድኃኒቱ ሰላም ለእናንተ ይሁን። እኔ ወንጌላዊው ቅዱስ ሉቃስ ነኝ። በሙያዬ ሐኪም ነበርኩ። የሰዎችን ሥጋዊ ሕመም እፈውስ ነበር። ነገር ግን እውነተኛውን የነፍስ መድኃኒት ክርስቶስን ሳውቅ ዓለምን ትቼ ተከተልኩት። ወንጌልን የጀመርኩት በመቅደስ የሚቀርበውን መሥዋዕት በመጥቀስ ስለሆነ ምልክቴ ገጽላም ወይም በሬ ነው። እኔ ወንጌላዊ ብቻ አይደለሁም፣ የእመቤታችን ድንግል ማርያምን መልክ በስዕል ለመጀመሪያ ጊዜ የስልኩ ሰዓሊ ነኝ። ታላቁን ሐዋርያ ቅዱስ ጳውሎስን እስከ መጨረሻው በታማኝነት የተከተልኩት እኔው ነኝ። በግሪክ ሀገር በወይራ ዛፍ ተሰቅዬ በሰማዕትነት አረፍኩ። ሥጋዬንም በሰጠን አድርገው ባሕር ውስጥ ቢጥሉትም እግዚአብሔር ግን በክብር ጠብቆታል። ከእኔ ሕይወት የምትማሩት ትልቁ ቁም ነገር ዕውቀታችሁንና ጥበባችሁን ለፈጣሪ ክብር አውሉት። እኔ ሕክምናዬንና ስዕሌን ለወንጌል እንደሰጠው እናንተም የተሰጣችሁን ጸጋ ለበጎ ነገር ተጠቀሙበት። እኔ ሉቃስ ነኝ።